እዚህ ፊታቸው አካባቢ እና አንገታቸው አካባቢ እብጠት እ የሚመስል አይነት ነገር ወይ ደግሞ ይሄ እብጠት እያላቸው ይመጣሉ እና ስለሱ አይነት ነገር ምን እንደሆነ የተወሰነ ማብራሪያ እሰጣችኋለሁ። በደንብ ተከታተሉኝ። ዶክተር ሃይሚ ነኝ። ቪዲዮም ደግሞ ጠቃሚ ስለሆነ በቅድሚያ ሼር፣ ኮፒ ሊንክ ማድረጋችሁ እንዳትረሱ። እንግዲህ የልጆች ላይ የሚከሰት እብጠት ወይ ደግሞ ፊታቸው አካባቢ እብጠት በተለያየ ምክንያት ሊከሰት ይችላል። የመጀመሪያው እንግዲህ በተለያዩ ቫይረሶች መጠቃት ሲኖር ነው። ሁለተኛው የባክቴሪያ ኢንፌክሽን ሲሆን ነው። ሌላ ደግሞ አንዳንድ እጢዎች ምክንያት ሊከሰት ይችላል። በጣም የተለመደውና በአጭር ቀን ወይ ደግሞ በአጭር ጊዜ ውስጥ እብጠት ሊያመጣ ከሚችሉ ነገሮች መካከል አንደኛው እንግዲህ የቫይራል ኢንፌክሽን ነው። ከነዚህ ቫይራል ኢንፌክሽኖች መካከል እንግዲህ መንፕስ የምንለው ወይ ደግሞ የጆሮ ደግፍ የምንለው ህመም በጣም ልጆች ላይ የተለመደ ነው። የሚከሰተውም ከ5 ዓመት እስከ 9 ዓመት እስከ 10 ዓመት ባሉ ልጆች ላይ ይሆናል ማለት ነው። የእሱን መገለጫዎች ስናይ እንግዲህ አንደኛው ከፍተኛ የሆነ ሙቀት ነው። እብጠቱ ከመከሰቱ ላይ ከ5 ቀን ወይ ደግሞ 7 ቀን ቀደም ብሎ 1 ሳምንት ወይ ደግሞ እስከ 5 ቀን ድረስ ሙቀት ይጀምራቸዋል። ከዛ ይሄ ሙቀት ከፍ እያለ እየጨመረ ይሄዳል። በሂደት ደግሞ ሙቀቱ በ3 በ4 ቀን ውስጥ እየጠፋ ይሄድና በአንዱ በኩል ወይ ደግሞ አንዳንዴ በሁለቱም በኩል እብጠት ሊከሰት ይችላል። ይሄኛው እብጠቱ በሚከሰትበት ሰዓት ልጆች የሚያሳያቸው ምልክቶች ይኖራሉ። በጣም ከፍተኛ የሆነ ህመም ይሰማቸዋል። ከዛ በተጨማሪ ደግሞ የምግብ ፍላጎታቸው ይቀንሳል። እንደገና የሆድ ህመም ሊኖራቸው ይችላል። ማስታወክ ሊኖራቸው ይችላል። አንዳንዴ ደግሞ የራስ ምታትም ሊኖራቸው ይችላል። የመገጣጠሚያ ህመም፣ ሌሎቹም አይነት ምልክቶች ስለሚኖራቸው የመረበሽ ወይም ደግሞ ምግብ ለመውሰድ የመቸገር አይነት ምልክቶች ይኖራቸዋል ማለት ነው። ልጆች ላይ እንደዚህ አይነት ምልክት ካያችሁ የመጀመሪያው ነገር ምንድነው? ተመሳሳይ የሆነ ምልክት ያላቸው ልጆች መኖራቸውን በአካባቢው እንደዚህ አይነት ነገር መኖራቸውን ቸክ ማድረግ መቻል አለባችሁ። ከዛ በተጨማሪ ደግሞ ማድረግ ያለባችሁ ነገር ምንድነው? ቤት ውስጥ የሚደረጉ እንክብካቤዎች አሉ። በህክምና ባለሙያ እገዛ የሚደረጉ እንክብካቤዎች አሉ። እንግዲህ ሙቀት ብቻ እና መጠነኛ የሆነ እብጠት ያን ያህል የማያስቸግር ከሆነ ቤት ውስጥ መንከባከብ ይቻላል። ቤት ውስጥ የምታደርጉት ነገር ምንድነው? አንደኛው ያው ሙቀት ስለሚኖራቸው የሙቀት ማስታገሻዎችን መስጠት፣ እንደገና ፈሳሽ ነገሮችን በደንብ መስጠት፣ ከዚህ ጋር ተያይዞ የፈሳሽ እጥረት እንዳይገጥማቸው በደንብ ፈሳሽ እንዲያገኙ ማድረግ ያስፈልጋል ማለት ነው። ከዛ በተጨማሪ ደግሞ ምግብ በደንብ መውሰዳቸውን ማረጋገጥ መቻል ያስፈልጋል። እረፍት፣ በቂ እረፍት ማድረግ መቻል አለባቸው። ህመም ስለሚኖረው ስለሚረብሻቸው እሱን እንዲያደርጉ ማድረግ ያስፈልጋል ማለት ነው። መቼ መጥፎ ሊሆን እንደሚችል ወይ ደግሞ ሌላ ነገር ሊሆን እንደሚችል ልንገራችሁ። አንደኛ እብጠቱ በተለይ በአንድ በኩል ከሆነና ከፍተኛ የሆነ የመቅላት ስሜት የሚኖረው ከሆነ እንደዚሁም ደግሞ ህመሙ ልክ ከሚታየው እብጠትና ከልጆቹ ሁኔታ አንፃር በጣም ከፍተኛ የሆነ ህመም የሚኖረው ከሆነ፣ የመግል አይነት የመቋጠር አይነት ምልክት የሚኖረው ከሆነ፣ ለምሳሌ ሲነካ የተወሰነ ወደ ውስጥ ገባ ወይ ደግሞ ሰርጎድ የሚል አይነት ነገር የሚኖረው ከሆነ እንደዚህ አይነት ተመሳሳይ ህመም የሚያመጡ የባክቴሪያ ኢንፌክሽኖች ሊሆኑ ስለሚችሉ ለሐኪም ማሳየት ተገቢ ሊሆን ይችላል ማለት ነው። ሌላኛው እንግዲህ አንዳንድ ልጆች ላይ በጣም አልፎ አልፎ ማለት ነው ሌሎች የሰውነታቸው ክፍሎች ላይም መጠቃት ሊያጋጥም ይችላል። ለምሳሌ ወደ ጭንቅላታቸው ቫይረሱ የመሰራጨት ነገር፣ ወደ ሆዳቸው ውስጥ ለምሳሌ የቆሽት ወይ ደግሞ የጣፊያ አካባቢ ብግነትን ሊያመጣ ይችላል። እንደዚህ ደግሞ የመራቢያ አካላትንም ኢንፌክሽን ሊያመጣ ይችላል። አንዳንዴ እንደው በጣም አልፎ አልፎ የኩላሊት የምናምን እንትን ሊያመጣ ይችላል። ግን ይሄ በጣም አነስተኛ ነው። ጥሩነቱ ምንድነው? ይሄ የመምፕስ ኢንፌክሽን ከሆነ የቫይረስ በቀላሉ መዳን ይችላል። ያን ያህል ልጆች ላይ የሚያመጣው ችግር የለም። ቤት ውስጥ በሚደረግ እንክብካቤ በብዛት ማዳን ይቻላል። ነገር ግን ቅድም የነገርኳችሁ ምልክቶች ካሉ ለሐኪም ማሳየት፣ ልጆቻችሁን ካሳያችሁ በኋላ ሐኪሙ ይሄ የጆሮ ደግፍ ነው ብሎ ከነገራችሁና ካረጋገጣችሁ በኋላ መረጋጋት ያስፈልጋል ማለት ነው። እና ይሄን ለመናገር ነው። መረጃው ጠቃሚ ነው ብዬ ስለማስብ ብዙ ወላጆችም በዚህ በውስጥም የመጡ ስለሚጠይቁኝ በአካልም ስለሚያናግሩኝ ይህንን ቪዲዮ ሼር፣ ኮፒ ሊንክ አድርጉልኝ። ለሚመለከተውም ስለ ልጆቻቸው ስለሚያስቡ ወላጆች አድርሱልኝ። አመሰግናለሁ።